በቃ ይኸውልሽ ከወገበታች አላረለ ታዲያ ስንፈት ይዘው ይናትልም እንዴ? አራረንም አራ የምን ስንፈት ነው? እንትን ነው ጉልበቴ። ኦኬ የጉልበት በቃ ጓደኞቿ ጋር ልክ እስኪሰበሰቡ ተጠብቅና ማለት ነው ከናንተ መሃል አንድ የምወደው ሰው አለ ትላለህ። ተዘገረ ይገባሉ ሁሉም እንዲያፈጣህባት ላይ ማን እንደሆንሽ ታውቂያለሽ፣ ማን እንደሆንሽ ታውቂያለሽ፣ ማን እንደሆንሽ ታውቂያለሽ፣ ማን እንደሆንሽ ታውቂያለሽ። አይነ በቆ እንዳንቺ ቆንጆ ገላ አይነ በቆ እንዳንተ ቆንጆ ገላ ከአንድ ባላ ሁለት ከአንድ ባላ ሁለት ብቻ አንተ ድር ቢያብር አንበርብር መጀመሪያ መቀመጫ ይናለች ሰላም መቀመጫ ነው ተወርሽ እዚህ አንቺ አፍ ጀራተ የኔ ቆንጆ ወይ አንቺን ባየሁበት አይኔ ሌላ ሴት ሳይ ቁጥቋጦ ያየሁ እኮ ነው የሚመስለኝ። በዚህ ልክ ሰው አፈቅራለሁ ብዬ አስቤ አላውቅም ነበር። የኔ ጌታ የት ነበርሽ እስከ ዛሬ? ለምን ዘገየሽ ህይወቴ ላይ? እስከ መጨረሻው አለው ልጆች ወልደ ነጭ ሽበት አውጥተን ወይኔ እሱ ጊዜ ግን አስበው በጣም እና መች ነው ዱባይ ወስደ የቁንጅናው ምሳሌዋ ደሞ እንዳንቺ ማነው ጨዋ አቻሽ ጠፋኝ በዚያ ዓለም ላይ ሸርዶ ጋርጎሽ ከሰው በላይ የኔ አባት ከአንዷ ጋር ምን አዳረቀ? እዚህ መሰማት ነው። ኤቢ የኔ ቆንጆ ኤቢ ሰፈር ምን ይዘ የኔ ፍቅር ማነሽ አንቺ? ቆይ ፍቅር አልኩሽ ምንድነው ማለት? እኔ ፍቅረኛው ያልሽ አይሰማሽም? አንተ እንዴ ወረ ጉዳ ደፋችሁኝ አይደል እናንተ? አዎ ለካ የሰሙኝ ሞቻለሁ። እዚህ አካባቢ መንፈስ ቸከስ የለም? መንፈስ ቸካ ቆንጆ ይኸውልህ ሰራተኞቹን ሰብስበህ ማናገር አለብህ። ደሞዝ በጊዜ እየተከፈለን አይደለም። አቦ ምንድነው? አየ በዚህ ባራራ ሰዓት ሙሸበቃ ዘናንበራም እንደሳ አቦ አየ ምንድነው? ድሬ ኖር ያለው ትንሽ ጊዜና መች ነው አብረናል ነው መች ሄድከው ነው ድሬ ነው ትናንት ደርሰህ መጣን እኮ ከሳሚ ሄድከው ታዲያ ሻሸመኔ አንዴ ምንድነው ተወረሰው? ኧረ ሽርጥ ያደረገ ሰዎች አሉ መንገድ ላይ ድሬ ነው ሽርጥ ያደረገ ሰው ድሬ ብቻ ነው ያለው። ታረሻሻም እንዴ? ኧረ እኔ ራሱን ደውዬ ጠይቀው እስኪ። ሄሎ ሳምሻ ትናንት የት ነው ደርሰን የመጣ ነው? ቆይ ሻሸመኔ ነው እንዴ? እና ምንድነው የምታወራው? አስተፋሪ ያልበናት መቼ ነው ድሬ መስሎኝ ነው። እዛ ሽርጥ ያደረገ ሳይት አለ ነገሩ ሩቅ ነው። በአንድ ቀን አይሬ በቃ እሺ ወንድሜ አታሻሽም ነው ከተራትና ጤነኛ ነው ቡም ሞክላድ የሆነ አጋጣሚ በእናትህ እኔ ድሬ ነው የመሰለኝ። አሞዬ አንዴ ስሚኝ አንቺ የማደን ነው አንተ አታውኝም እንዴ? ማደን ነው የምታካብጂው? ስልክሽን አንዴ ተባልኩ። ቀጥ ብለህ ከዚህ ሰፈር ማጠፋ ከሆነ ወንድሜ ነው የምጠራልህ። ሰገው በእናትሽ ምንም በማስፈራራትና የሚሆን ነገር የለም እኮ ወንድም አይደለም ወንድሞች ለምን ይዘሻመቸው? ምን ያው መቶልሃል አዋራው ማን ሲስተር ተመችተኛል። እሱ ነው እንዴ ወንድምሽ? ምንድነው የትን ያስቸገርካት ነው እንዴ? በይ ብዙ እንድትጮይብኝ ምናምን አልፈልግም ጭራሽ። አረ ወጣኛ አይደለ? እኔም ወንድም አለኝ እሱ መጣለው ሲጣብቁኝ እሱ ጋር ወንድሜ ምንድነው አንተ በተከበርክበት ሰፈር ስደበደብ ዝም ትላለህ እንዴ? የታባቱ ነው ያለው? ይሄው እሱ ነው። አንተ ነው ወንድሜ የመታው? አዎ እኔ ነኝ። ቢተረበያ እኔ በፈረስ አንቺ በአህያ እንደዚህ ያልን ስንከራከር
ምን አባታቸው ነው እንደዚህ? ወይኔ ማንዬ ቻችንን ነው ምንድነው? ትነንሳለህ እንዴ በዚህ ሰዓት? ምን አይነት ነው? ና ወደዛ። ወይኔ ማን ምን ተቀጥቅጠናል እንዴ? መጣ ነው እዛ ጋር ሱስ አለበት እንዴ? ይሄዳል። ስማ ኮርስ መሸጥ ልጀምር ነው እባክህ። ነው ይገፋ ማለት በዚህ። አዎ የምን ኮርስ ነው የምሸጠው? 10ቱ የቸከስ አሰማመጣት። አንተ አሰማመጣት ቸከስ ከጠበስክ 3 አመት ያለፈ ልጅ ጭራሽ ሰው ልስበክ ማለት ይሄ እኮ ነው። ገና ሳትሰማው ገና ጀጅ ለማድረግ ሰው ገና ሳታዳምጥ ነው። ምንድነው? እሺ ለቀላል መንገድ ልንገርሽ። ያለችበት ሄድና ሃይ ተላታ ሃይ አላቻ ለስራ ጉዳይ ነበር የፈለኩሽ ሞዴል ፈልጌ ነበር ትላታለች። ሁሉም ቸከስ ሞዴል መሆን ትፈልጋለች ማለት ነው። ኦ ደስ ይለኛል። ይሄ ምንድነው? የሙዚቃ ነው ስትለው አይ ትላታለች። እና ይሄ ምንድነው ስትለው የህይወቴ እንዴት ነው ግም ነው ብሩ። ሌላ ደግሞ ሌላ አለ። ጓደኞቿ ጋር ልክ እስኪሰበሰቡ ተጠብቅና ማለት ነው ከናንተ መሃል አንድ የምወደው ሰው አለ ትላለህ። ከዛ ግራ ይጋባሉ። ሁሉም እንዲያፈጣህባት ላይ ማን እንደሆንሽ ታውቂያለሽ፣ ማን እንደሆንሽ ታውቂያለሽ፣ ማን እንደሆንሽ ታውቂያለሽ፣ ማን እንደሆንሽ ታውቂያለሽ ስትላት ያማል። እስኪ ሌላ ነገር በቃ ውዝድርና ሊስትሮ ስንት ነገር አለ። አንዴ ያን አትሞክርም? ያሸነፈው የሎተሪ ዕጣ ቁጥር 5 6 7 3 9 ምን አሸነፍን? አዎ ፈን እንዴት ዋልሽ? በዛሬው ዕለት የምንማረው ስለ ሁለቱ የግስ አይነቶች ነው። ውሻ ጠግስና ልጥላ ጠግስ ይባላሉ። ወደ አረፍተ ነገሩ ስንመጣ አበቃ ለምሳሌ ሎተሪ ደረሰው ይላል። ውሻ ጠግሱ ምንድነው? ሎተሪ ደረሰን። ልጥላ ጠግሱ ምንድነው? ሎተሪ ደረሰን። አንቺ ምንድነው መጠቀም የነበረብሽ? ልጥላ ጠግስ። ግን የተጠቀምሽው ምንድነው? ውሻ ጠግስ። ልጥላ ጥሩ የትኩረት። በሆስፒታሉ ስም እንግዲህ ትልቅ ይቅርታ የምንጠይቀው ነገር ምንድነው? በኦፕሬሽኑ ወቅት ልጆት ሆድ ውስጥ ጥጥ ረስተናል። በሕክምና አጠራሩ ይሄ እንግዲህ አብዞርቤሽናል ሙጠምጢም ይባላል። ጥጡ እንትን ደም ይመጥና ከስጋ ጋር ተመሳስሎ ምናምን ይሰፈር ነው። ዶክተር አቤት ነርስ። መቀስ ጠፍቶን ነበር አይተሃል እንዴ? መቀሱን ጠፋ። ጥጥና መቀስ አይደለም እኮ ጓንቶች ሴት አሉ። ወይኔ የምርሽ ነው? ይሄው የጥልፉ ዕቃዎች ዝርዝር ድሮ ጓንት፣ ምላጭ፣ ዩኒፎርም፣ ማይክሮስኮፕ፣ ቲዩብ፣ ፋሻ። እሺ ምንህን ለመታከም ነበር? ዝም ብለሽ ካርዱን አታውጭልኝም? እዛው ለዶክተሩ በነገሩ አይሻልም? አይ ከዚህ ስለሆነ ዶክተር የሚመደበልህ ህመምህን ማወቅ አለብን። አይ በቃ ለሙሉ ምርመራ አድርጊው። ሙሉ ምርመራ ከሆነ 20 ሺህ ብር ስጠኝና ምትልከኝ። ምን የሙሉ ስለሆነ የተወደደው እንደዚህ? በቃ ተይው ዝም ብለሽ የዋናው የሰውነት ክፍል አለ አይደል? ኦኬ የአይምሮ ማለት ነው። ኧረ አይደለም ወይ ይሄ እንዳየሩ ጸባይ የሚቀያየረው አለ አይደል? እሳትም ውሃም የሚሆነው። ኦኬ የስነ ልቦና ሐኪም አትልም እንዴ? በቃ ይኸውልሽ ከወገበታች አይደል? ታዲያ ስንፈት ይዘኝ ነው አትልም እንዴ? ኧረ የምን ስንፈት ነው? እንትን ነው ጉልበቴን። ኦኬ የጉልበት በቃ 6 ቁጥር ግባ። እሺ ምንድነው የሚሰማ? ቢሰማኝማ አሪፍ ነበር። በቃ ድንዝዝ ብሏል ማለት ግልጽ ብታደርገው በደንብ ግልጽ። በቃ አላንጋጠጣለኝ። ማንጋጠጥ ስትል በደንብ ልታስረዳኝ ትችላለህ? ይኸውልህ ዶክተር የባህል ሐኪም ጋር ሄጄ በሸንበቆ ቀስቶ አስሮልኝ ነበር፣ ግን ነገሩን ጭራሽ አባባሰው። ስለምንድን ነው የምታወራው? ሌሎች ታካሚዎች እኮ አሉብኝ። በጊዜ ተቀልዳለህ እንዴ? ኧረ ይቅርታ ዶክተር፣ ስንፈት ይዞኝ ነው። ጉልበቴን ብላ እንዴት የተመደብከው? ውጣልኝ ከዚህ። ቀልድ ነው እንደያዘው ነው። እንደዚህ ነው ታካሚ ትሪት የምታደርጉት? ወይ ግራው አልቀባሽ ሄድልኝ። አረከዳል እንዴ? ስንት አይነት ሰው አለ በእናታችሁ። እንዲሁ ፌጦ ነገር አይሆንም። ሚስቴ እንዴት እንደዚህ ታደርጊኛለሽ? የኔ ሚስት ስንት ነገር አቀደል። የኔ ሚስት ወይ ለሱ ተሳስተሃል። ሌላ ቦታ ነው ማለት። ኧረ አልተሳሳትኩም። የሚስት ምንድን ነው ተሳስተሃል ማለት? ይሄ የሊዲያ ለቅሶ ነው እኮ። የሊዲያ የኔ ሚስት የሚስቴ ቀብር እኮ ነው። ወይ ይሄ የኔ ሚስት ደርባብኝ ማለት ነው።
ምንድነው የሚለው ሰውዬው? እኔ ምን አውቃ ምን ሆነ? ማን አንተ? እኔ ፍላጎት እባላለሁ። የሊዲያ ባል ነኝ። የሊዲያ ባል ነኝ እኔ። እንዴ አንተ ከየት መጥተህ ነው? እስከዛሬ ህይወታችሁን ሳትኖር ከየት መጥተህ ነው? ደርባብኝ ነው ማለት ነው። እኔ ነኝ እኮ የሊዲያ ባል። ማን? ዋናው ባሏ እኔ ነኝ። አንተ የተደረብከው ከሆነ ይሄ ነው እኮ። ስንት ነገር ብላኝ እስከ መጨረሻው ያንተ ነኝ። አይኔ ላይ እንዴ ኑርልኝ ንጉሴ አንተ እስትንፋሴ አንተ ጭቅሌታም በአንድ አይነት ቃል ነው ስታጫውተኝ ነው ናቸው። እኔ ደግሞ ከምትለኝ ሁሉ የሚመቸኝ ነው ማለት ነው። የምድር የዓለም የአልጋው ላይ ንጉስ አንተም ባየውበት ሌላ መሰለኝ ኮስ። ወይ በእናትሽ እሺ በለኝ። አንድ ጊዜ ጠይቀህ ነው ብቻ ነው። ምንድነው የምንጠይቀው? እሱ ተገረዘ አልተገረዘ ልጁ እንደማይመች እያወቅሽ እንጠይቀው ትኛለሽ እንዴ? በእናትህ አሳዝነን በዚህ እድሜው ተገርጾ በእናትህ አንዴ ብቻ እኮ ጠይቀህ ነው የምንመጣው። ላንቺ በእናትህ ላንቺ እንዴት ነው ግን አሁን ጠፋፋለህ? አዎ ትንሽ አሁን ጠፋፍ ደረቅ እያለ ነው። ምን እየሰራ ነው እስከዛሬ? ግን እስከዛሬ የት ነበርክ? አሁን ይሄንንም አትችልም አይደል? ይሄ እንደዚህ ቄንጠኛ በስነ ስርዓት ተቀመጥኩ። ራሱ እንኳን እሱ የጨፈር እንጂ ሰው ተገርዞ አይደል? እንደዚህ ጋር ተዋልራ እያየናለ ይሄን አትችልም። ለአንድ ለሶስት ወር አትችልም። ተጫውቱ በቃ። እኔ ሽንቴን ሸንቼ ልምጣ። መሽናት ስለምችል ሸንቼ ልምጣ። ምን አድርጌው ነው? ምንድን ነው ያደረኩት ነገር? ምንድን ነው አሁን ይሄ? ምን አድርገው ነው? ኧረ ተው። ምን አድርጌው ነው? አይዞህ መስዋ ተጫወት። አጎቴ ዲያስፖራ አጎቴ እንዴት ነው? በእናትህ ሐኪም ማባይ ሰላም ነው? እንዴት ነህ? አለን። እኔ ምን የጓደኛዬ አጎት እኮ ከአሜሪካ መጥቶ በቃ በየቀኑ ዳላር ነው ብር ነው በቃ ተዝናና ነው የሚለው። በእናትህ እየሰጠው ይሄ እንዴት ያለ ዲያስፖራ ነው? በእናትህ እኔ ራሱ ባገኘው ገንዘብ እቀበለው ነበረ። ዳላር ደግሞ በቃ ይልካ ከውጭ ማለት ያላመጣለት የልብስ አይነት የለም። ጉቺ ምናምን አምጥቶለት እዚህ ራሱ አልበቃውም ልጨምርልህ እያለው ነው ምን ምን መናገር የፈለከው ነገር አለ? እኔጋ ኧረ ምንም ያስፈልገህ ነገር አለ? እዚህ ሀገር እኮ ቡሽቅሽቅ ትወዳለህ። ቡሽቅሽቅ እኛ እዛ ዳላስ ምናምን እንደዚህ አይነት ነገር አናውቅም። ፊት ለፊት ነው የምናወራው ምናምን። ቡሽቅሽቅ ምን የምትነግረኝ ነገር አለ? ሆዴ የረበሽ አይደል? እየጮኸ በቃ ሁለት ቀን ነው ምግብ ከበላው በቃ ዝም ብሎ ነው የሚጮኸው። በየሰዓቱ ይጮሃል በቃ። ኦኬ አጋጭ ማሜ ዳላር ፈልገህ ነው አይደለም? ገንዘብ ፈልገህ ነው አይደለም? እኔ እኮ ፊት ለፊት እንደማትናገሩ እኮ ነው ግራ የሚገባኝ። እኔ አጎትህ አይደለሁ እንዴ? ዲያስፖራ አይደለሁ እንዴ? ብትጠይቀኝ ነው የሚለው። ና እናትህ ካየች ስለሚደብር ዞር ብለና ማሳይ ነገር አለ። እኔ አባት ፊት ለፊት ለምን እንደማትነግረኝ እኮ ነው ነገር። ይሄ ጎማ ይታይሃል? ይሄን ትበላለህ። እዛ በ24 ሰዓት ውስጥ 27 ሽፍት እየሰራሁ ለአንተ ብር ልሰጥ ነው? ችጋራ ዶክተር ኃይለ ብር እባላለሁ። ያው የዩኒቨርሲቲ ትምህርቴ ላይ እምብዛም ነበርኩ። በምንም ብለን አልፈን እንግዲህ ዶክተር ሆነናል። አንድ ቻፕተር ግን በስነ ስርዓት አጥንቼ ነበር። በስነ ስርዓት የቂጥኝን ቻፕተር። ዶክተር በጣም ከባድ ራስ ምታትን ያመመኝና በቃ ይጠቀጥቀኛል፣ እንደዚህ ይወጋኛል። ዝም ብሎ ብርሃን ማየት አልችልም ምናምን። በተለይ ድምጽ የሰው ወሬ ማጨራሽ ነው የሚያስጠላኝ። በቃ ሰው ራስ ምታት አለው ይወጋሃል፣ ከዛ ደግሞ ብርሃን ይከብዳል። ቂጥኝ ነው ይሄ። ዶክተር የጥሬ ስጋ በልቼ በጣም ወዴን እያመመኝ ነው። ኦኬ ጥሬ ስጋ ኦልሬዲ መንስኤውን ካወቅሽማ በሽታውንም ለመለየት አይከብድም እኮ። ቂጥኝ ነው ይሄ። ምሳ የለም ላስቲ ወጥቻ ዶክተር እየወጣ እንዳንተ ወጣ ምሳ አይ ቂጤ ነው የሚሆነው። ያንቺ እንዴ ሳትመረምረኝ እንዴት ነው እንዴ? ሰው ያስታውቃላ። ያንቺ ቂጤ ነው። ዝም ብለሽ የቂጤ ባያቸው ፋርማሲ ይሰጡሻል። ዶክተር እንደው ባኮስ ልጄ ታሞብኝ እንደው ያጨስ ይቅም የነበረ ልጅ በአንድ ሌሊት ደህና ሆነብሽ። በአንድ ሌሊት ጨዋ ሆነ። በአንድ ሌሊት የጸባይ መቀያየር የቂጥኝ ምልክት ነው። ቂጥኝ እንግዲህ በተለያየ መንገድ ነው የሚመጣው። በተለያየ መንገድ ዝም ብለሽ የቂጥኝ መድኃኒት ስትም ባያቸው ይሰጡሻል። ቂጥኝ ነው። አትጨናነቂ። ብዙ ሰው አዎ ቂጥኝ ነው በቃ ሂጂሽ፣ ችግር የለም ልጁ ደህና ይሆናል። ቂጥኝ ስለሆነ ነው ቂጥኝ ነው። እሺ እንዴት ያለ ቂጥኝ! እንኳን ደህና መጡ። አስተናጋጅ ነይ። ምንድን ነው ከስተመር ተለያያላችሁ? ለእኔ አልተጨፈረም እኮ ማለት ለኔ አልተጨፈረማ። እኔ ማዝዤ ነበር ለሱ። ምንድነው እሱ ከዘዘው ወይን ነው? አንተ እኮ በየአይነት ነው ያዘዝከው። ወይን ቢሆንስ? ወይን ታዲያ ብርቅ ነገር ነው ወይ? ቀላል ብር መሰለህ እንዴ? 400 ሺህ ብር እኮ ነው እኮ። ታዲያ ምን ላንዶ ነው የምታሽቀብጡት ማለት ነው? ደሃ ያስተናገደ የቤቱ ስታንዳርድ ነው። እኔ ምንም ማድረግ አልችልም። የቤቱ ስታንዳርድ እኮ ደሃ ያልሽኝ ነው። ላለው ታሸረግጃለሽ። ለኔ ግን እዚህ አይጨፈርልኝ ማለት ነው። በየአይነት አይፈቀድም አለ። በየአይነት አይጨፈርም። የኔ እናት የሰው ልጅ በቆመበት አይቀርም።
አንድ ቀን ተለውጭ ያሳይሻለሁ። ያኔ ታሸረግድኛለች። ሻለቃ ምን ልታዘዝ? አስታወሽኝ? እንጃ የወጋ ቢረሳ ሲሮጡ የታጠቁት አሉ። ያኔ ለሀብታም ስታሽቃብጪና በኔ ድህነት ላይ ስትሳለቂ ነግሬሽ ነበር። ሰርቼ ተለውጪ አንድ ቀን ተመልሼ እንደምመጣ። ያቺ ቀን ዛሬ ደርሳለች። ባይሆን ቶሎ አምጪልኝ። እሺ ምን ላምጣ? ሁለት በየአይነት። አባዬ ባሊና ጮቶ በቃ እንዳይደብረው። ደርሰሽ ላይ ቶሎ። እሺ አባዬ ተጫወቱ ጋሼ። አሄ ምኑን ተጫወትኩት? ደሃ አጠገብ ሆኖ እኮ መጫወትም ይከብዳል። ከአሁን ማጅራቴን አልከኝ እያልኩ ተሳቀኩ እኮ ነው። ተጫወት ነው ጋሼ፣ በጣም ተጫወት። ሀሳብ ምንድን ነው? በእርድ ነው እንዴ የምትጉመጠው? ጥርስህን ቢጫ ሆኗል። ቢጫ የኮልጌትም የለህም። እኔ እኮ ግራ የሚገባኝ ልጄን የሆነስ ወደሃት ነው ወርስ ፍለጋ ነው? ኧረ እኔ በጣም ነው የምወዳት ጋሼ። አትንካኝ። ይኸውልህ ድህነት ወረርሽኝ ነው። እንዲህ በነክኪም ይጋባል። እንደዚህ ሀብት ላይ ነው እንደዚህ ማይሰራው። ይሄ ይጋባል። እንደዚህ ገና ወጣት እኮ ነኝ። ብዙ እሰራለሁ ገና። እንዴ ብዙ ተስፋ ያለኝ ይመስለኛል። ወይ ትሰራለህ? እዚህ ለሚያደነቆር ሆደ ሽሮ ስራለት። አባዬ ባሊና ጮቶሽ። እሺ ልጄ፣ ኧረ ችግር የለም። ቀስ ብለሽ እኔ ሳጫውተው አመሻለሁ። የኔ አባት የኔ ጠንበለ ግርማ ሞገስ ይበቃል እኮ የመጨረሻ ምንም ባታወራ ራሱ ዝምታ ራሱ ሰው ያዝናናል እኮ የኔ ጌታ። ሳይዝም ብዬ የሆነ ጥቁር አሜሪካዊ ትመስላለህ። ወዘናህ ምናምን ራፕ ምናምን ይመቻል። ራፕ የኔ ጌታ ራፕ ላድርግልህ። ለአማራ ሳማሽ አባቷ ናኛ ለአማራ ሳማሽ አባቷ ናኛ። እንዴ ደበረህ እንዴ ጌታው? ልጨፍርልህ እዚህ ጋር አዝናናህ የኔ አባት። ሽልማት ማለት የኔ አባት የኔ ጌታ። ጭፈራ የባህልም አለው። የባህል ይኸውልህ እዚህ ጋር እንዴ የሰፈር ሰው የልጄ ባል እኮ ነው። የልጄ ስንቄ የልጄ ባል አየሽው? እንዴት አለ ተቆር ከበዋ የልጄ ባል ነው። የልጄ ባል ነው። የልጄ ባል አወየው ብር አወየው ገንዘብ አወየው ብር አወየው ገንዘብ። ሰላም እንዴት ናችሁ? ሪቪው ሁሉንም ነኝ። ዛሬ እንግዲህ ሪቪው ማድረግላችሁ የሆስፒታል መርፌ ነው። የምንገኘው ባንዳፍ ሆስፒታል ነው። ሌትስ ጎ። እሺ ሰላም ነው አይደል? ሰላም ነው አለን። ዝግጁ ነህ? ቂጥህን አታኮሳትረው እሺ? አለበለዚያ መርፌ ይወጋሃል። እሺ ዶክተር። እሺ ቤተሰብ መርፌው ሞክረናል። መጀመሪያ እንግዲህ ከኢንቴሪየሩ ስንጀምር ኢንቴሪየሩ ሳውንድ ፕሩፍ ስለሆነ እንደልባችሁ መጮት ትችላላችሁ። 6ም 7ም ሆናችሁ እንደ ጀማ መምጣት ትችላላችሁ። ማንንም ሰው አይደርስላችሁም። ቀጣይ እንግዲህ መርፌውን ሪቪው ስናደርገው ትንሽ ቅር ያለኝ ነገር እንደ ቪዲዮ ላይ ምናምን ማስታወቂያ ላይ እንደምናየው አይደለም፣ ፖስተርም ላይ እንደሚታየው አይደለም። ፖርሽኑ ትንሽ አነስ ብሏል። ሞርግን ቴስቱ ግን አሪፍ ነው። እስካሁን ድረስ ጣዕሙ ከቂጤ ላይ አልጠፋም። ትንሽዬ ስፓይሲ ነገር አለው። ቂጥ ላይ የሙቁጥቁጥ አይነት ስሜት አለው። እሱ ነው ትንሽ ቅር ያለኝ፣ ግን ጣዕሙ በጣም አሪፍ ነው። ስለዚህ ሬት ለማድረግ ያክል ኢንቴሪየሩን ላይክ ኦልሞስት 8 out of 10 ሰጠዋለሁ። መርፌውን ደግሞ ወደ 9 out of 10 ጀስት ቅር ያለኝ ነገር እንዳልኳችሁ መቆጥቆጥ ስፓይሲነቷና ፖርሽኑ ስለሆነ እሱ 9 out of 10 ሰጠዋለሁ። ሌላው ቅር ያለኝ ነገር ከስተመር ሰርቪስ ላይ ከስተመር ትሪት የሚያደርጉበት መንገድ ብዙም ደስ አላለኝም። አወጋጋቸው ላይክ የዱነጋዊ ነገር ነው። ሰው ለመግደል ነው እንጂ የሆነ የመድኃኒት አሰጣጥ አይነት ነገር አይመስልም። የመቆጥቆጥ ነገር አለው። ሶ አፍተር ሚል እንግዲህ የሞቀ ውሃ በአይላንድ ቂጣችሁ ላይ ብትይዙበት ሞር የተሻለ ከሚሉ ጋር አሪፍ ቴስት ይኖረዋል ብዬ አስባለሁ። ቀጣይ ሪቪው እንዳደረግላችሁ የምትፈልጉትን ነገር ኮሜንት ላይ ጻፉልኝ። ይመቻችሁ። የሴት ቤስት ፍሬንድ ነኝ። ቀኔን በትዕግስት እየጠበኩኝ ነው። አንድ ቀን ይደርሰኝ ይሆናል። ማይረማኒ ልጅ ታርግ በእናትሽ አይዞሽ። በእናትሽ ይሄ እኮ መጀመሪያም ወሩ በላ ነው እኮ ታውቆኛል። በእናትሽ እሱን ፍቅረኛ ብለሽ መያዝ በእናትሽ በደንብ የልብሽን ልታወሪኝ ትፈልጊያለሽ። የሆነ ጸጥ ያለ ቦታ እንፈልግ እንዴ? ወይ አሁን ደግሞ ከተማው እንዳለ ደግሞ ጫጫታ ነው። አሁን ጸጥ የሚል ወይ ሩም ነው ያለው። ወይ ሩም እንያዝ ወይ ሩም ይዘን ቁጭ ብለን እናወራ እንዴ? ሩም እዚህ ይቀርባል። ቤስት ፍሬንዶች ሆይ ዛሬ ላይ ሳካ ይችላል፣ ነገ ላይ ሳካ ይችላል። ከነገ ወዲያ ግን እርግጥም ቀኑ የእናንተ ነው የሚሆነው። ትዕግስት ፍሬዋ ጣፋጭ ነው። ሰዎች ዛሬ ላይ ምንድነው ስሯ የሚያተሰጥሰው ምንም ላይ ያረግ ምናምን ብለው ስማችሁን ሊያጠርሱት ይሞክራሉ። አንድ ቀን ስታሳኩት ግን እንደ ባንዲራ ስማችሁን ከፍ አድርገው ያውለበልቡታል። በዛ ሰዓት አንተ ምን ትላለህ? አቢልድ ሺት ሚ
ብሬክ ባ ብሬክ። አይ አንተ ቤት አይሻልም?